በጣም ራሴን ለመቆጣጠር ሞክሬ ነው በቃ ይቅርታ ምናምን ስላለችኝ ነው ነገሮችን በይቅርታ የፈታሁት ማለት ነውና ነገሮችን ትክክል እንዳላደረግሽ ንገሪያቸው። እሺ በመጀመሪያ ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያረኩት ነገር ትክክል ሆኖ አይደለም በርግጥ ደግሞ አውቄም አይደለም ማለት አኗሪ ጠራኝ ፈልግሻለሁ ብሎ እንጂ ዳኒ ያለ ዳኒ ፈልግሻል ብሎኝ አይደለም። እና እኔም ያው በቃ በጣም ተደናግጬ ነበር በሰዓቱ ምክንያቱም አልጠበቅኩኝም። እሱ ነው ፈልግሻለሁ ብሎኝ የጠራኝ አኗር ነው። እና አኗርም እያለ እሱ እያለ የነበረው ዳኒ ማለት ነው እያለ እየተናገረ ወይም ደግሞ እያለ የነበረው ይቅርታ ልጠይቅሽ ፈልጋለሁ ነው። እና ልክ አኗር ሲሄድ ሌላ ነገር ነው እያወራ የነበረው እና በጣም ነበር የደነገጥኩት። ያው በጣም ማለት አለ አይደለ የማይሆኑ ነገሮችን አወራ ምናምን። እኔም እንደዛው መመለስ ያለብኝ ነገር መልሻለሁ። ካሁን በኋላ እንዳታገኘኝ እንዳትከተለኝ ምናምን በቃ መናገር ያለብኝን ሁሉ ተናግሬያለሁ። በሰዓቱ ግን በጣም ይደብር ነበረ። ልክ አይደለም ያው ትክክል ነኝ አልልም ግን ደግሞ አኗር ራሱ በጣም እየለመነኝ ነበር። በቃ እኔ አልፈልግም መሄድ እፈልጋለሁ ምናምን ስል በጣም ተቆጣኝ ሁላ አኗር ራሱ ማለት ነው። እንዴ አንቺ ምን ሆነሽ ነው ምናምን ብሎ ሲለኝ ምክንያቱም በቃ ከዚህ በፊትም ሰላም ሊያረግ እየሞከረ የነበረው እሱ ነው። ሲደብረኝ ምናምን አብሮኝ የነበረው እሱ ስለነበረ ማናቸውንም አላወራቸውም ነበር። በዛን ሰዓት አኗርን ነበር ማወራው። በቃ እሺ በዛን ታይም አብረኝ ስለነበርክ እሺ ልስማህ ብዬ ነበር አኗርን እሺ ያልኩትኝ። ግን በቃ አኗር ከሄደ በኋላ ጭራሽ የሚያወራው ነገር ሌላ ነው። በጣም በቃ የሚደብር ቃላት ጭራሽ እኔን ይሄ ምንድነው በማይሆን በቁሳቁስ በመናምን እኔ ለመደለል ሁላ እየሞከረ ነበረ። አውሮፓ ልውሰድሽ ምናምን ብቻ ብዙ ነገር ብሏል እና በጣም ነበር የደነገጥኩት። እሱም ያው ቪዲዮን ካየ በኋላ በጣም ተናዶ ነበር። ግን ደግሞ ያው ግልጽ ነው ፈልጌው ሳይሆን አኗር ጠርቶኝ እንደሄድኩኝ ያው በደንብ ግልጽ ነው ብዬ አስባለሁ። ሌላው ቤተሰቦቼ ለማግራችሁ የምፈልገው ነገር በተለያየ ስልክ የማይሆን ቴክስት እየተላከልኝ ነው። ራሱን ቴክስት እየላከ ነው ማስፈራሪያ አይነት ነገር። እኔ በመጀመሪያ ደረጃ ሁሉም ሰው እንዲያውቅልኝ የምፈልገው ነገር እኔ ማንንም ፈርቼም አላውቅም።